ከሱ ጋር ኮኔክሽን የነበራቸው ባለሀብቶች ላይ ትልቅ ክትትል መደረግ ያለበት ዘር ትራክ ሪከርዳቸው መታየት ያለበት ነዚህ በተለይ ሰይድ አህመድ የሚባል መኪና ገዝቶ የሰጠው እሱ ነው ሲባል ሰምቻለሁ ያን ጊዜ። ለዛ ነው ወዲያውኑ መጮህ የጀመርኩት ወየው ነው ያልኩት ኢሚዲየትሊ ትዝ ያለኝ ሃጫሉ ሁንዴሳ። ስለዚህ የወንድሞቻችንን ደስታ ባጭር የሚቀጩ ተኩላዎች ብብታችን ስራሉ ኦሮሞን ጉዳዳ ኦሮሞ ነከናዳ እያሉ ስለ ኦሮሞ ጥሩ ጥሩ ነገር ሊያወሩ ይችላሉ። ሀሳው ደንደው ዋይ ሰበከኛ ከናፉ በዲም ጨዮተን አረቴ ኦዶ ኦሮሞን ገረ ሲያሰት ፉዱ ባኔ አጀቻ ሃጫሉ ሁንዴሳ አኩመ ድርቀማ ፉኔቱማ ሲያሱ መረቲ ጎደኔ ድኔ ማለ ሀርኪ ጉዳን ረጅሩ ከራ ከናዳ ማሊፍ ኮንኮላታ ከነ ጉርጉሬ ማሊፍ ኮንኮላታ ከነ ቢቴ ክራንቺ መና ሳጅሩሱን ማሪ እኒ ማልቱ ማልተኤ ማሊፍ ኩኒ ከነ ከነ ኢፍኔቲ ገረ ብራዴም ኦሮሞን ይራፈን ከናፍ ጋፋ ሃጫሉ ሁንዴሳ መነሰን ከሳ በው ነማ ኢሳ ዱካ በየ ሲንጋጌሳ ጋፋ ማል ለጋጌሳ ዱ ኮንኮላታን ቀበና እንስ በኬኛ ነማ ጀዴሰዲ ጋፋ እኒ መነዳ ከሳ ገሉ ኢሳብ ሰገሌታ ራይቱ ጀልቀብደ እንዴ ከለዘ በሃጫሉ ሁንዴሳ ዲኑ በኮንኮላታ ጋራ ሲገነ በኑ የዴ ነምችሱን አከቢተን ይራፈታ ሃጩ ይራፈታ rakkoon keenya kana hin irraaffanna wanna tokko rakkoon keenya gara siyaasatti qoftan no focus godha track record ijoollee kana lamaan warra turan warra dubartoota maybe iccitii tokko ni beeku baay'ee beeku hin tuffatina dubartoonni fuulli isaanii babbareedu kuno minqir yettu miidiyaa kanarratti minqir የሚሉ ሴቶች ጀርባቸው ላይ ብሎ ከመሬት መጥቶ እዛ ገል ላይ ወንድ አይደለሽ አንቺ ለሊት ተሻት ሰርቂ ከታጥተሽ ነው በአንድ ጊዜ የሆነ ነገር የሚሆነው ከኔ መጣ የዛሬ 2 ዓመት 3 ዓመት ያወራዋቸው ናቸው ባለሀብቶች የሚጫወቱባቸው ከዛ በኋላ ቡቲክ እየከፈቱ የሚሰጧቸው አሁን ይሄ ያሳፍራል ሚዲያ ላይ ተመልሼ እዛው ነው የሚሄደውና ረኮ ከነቱ ጅራ ሶ ወራ አቦቲ ቀበኛ ጉርባ ከነ መርሰኒ ቱራን ኢጆሌ ተነ መርሰኒ ቱራን ዩካን ገረ በርባደነት ሂካቹ ደንደሱ ፈከኛፍ ሚጫዮ ከነ ከን በርባዴው ኢሼን እንድዴው ካሪማ ቀብዲው አንተ ዜን ዋት ገረ በርባደነት ካ keessa biyya sanii waan beektaniif gara barbaadanitti garuu attentionin keessan abbootii qabeenyaa ijoollee kana duuba turanii fi warroota isaa wajjiniin turan waan ijoolleen shamaraa beektu wanna kanarraa hin fagaatina mootummaatti maxxansuu dhiisa achi dhaqa መንግስት የነዛን ባለሀብቶች ትራክ ሪከርድ ከነዚህ ልጆች ጋር ያለውን ኮኔክሽን እንዲመረምር ሰፖርት አድርጉት። በተለይ ሰይድ አህመድ የሚባል ወሮ በላ የህፃን ልጆችን የፈጀ ሚስቱን ቤት አስቀምጦ ባለጌ ይሄንን ነው የፍጥኝ አስሮ 40 እየገረፉ ምን ነበር ያለ ኮኔክሽን ምን ነበር ስታደርግ የነበረ ተብሎ መጠየቅ ነበረበት። ሄዶ ከነሱ እጅ ስለማይወጣ ሄዶ እነዚህ ናቸው ልጅቷ እንደው ተበሳይታ ራሷ ወረወረች ብትል ሄዶ ለዛ ፖይንት የሚያደርሳት ግን የነኚህ ሰዎች እጅ እንደሆነ ማየት ነው። ሀርኪ ወረክ ነምጭ ኩን ነፍጠኛ አቤካ ሀማ ወረከነ ጀላን እጭቲ ሳኒ ኦክሱ ጀረከነ ጀላ ፊጉ ሀመት ፉፍነት ኦሮሞን ነጋ ነርገን ገመቹ ከሰንቱ በከንታነት እጭታ ዋን ታይፍ በከት ሲርቢኔ ሁንደቱ ወደ ኑላሉ ዋን በርባዱ ቀባዋን ታይፍ ከናፉ ከራከና ኑላላ ሜጋሪ ዳንጀር ወል ሚዲያ ላይ ብዙ ነገሮችን ሰማለሁ። አንዱንም አልገዛው ስለማልገዛው ነው ወደዚህ ፎከስ ቢደረግ ጥሩ ነው የሚል ሳምን ያለኝ። አዝናለሁ ለደረሰው በደል። I'm sorry ይሄንን ነው ማለት የምፈልገው። ላሁን በዚህ ብቻ ማቆም ፈልገው የአዲስ አበባ የፊንፊኔ ፖሊስ ያወጣውን መግለጫ ስላየው ምናልባት ይጠቅማቸው ይሆናል። አንዱ ዓለምን ከያዙት እሱ በህግ ስር ካለ ከዛሬ 2 ዓመት በፊት ከሱ መኪና ግዢ ጋር በተለይ ቅርብ ጊዜ ከነበረው የስፖንሰርሺፕ no I have nothing to do with that እዛ ጋር ስላገኘው አንዱ አቶ ሰይድ አህመድ የሚባል ባለሀብት ከዚህ ልጅ ጋር ከጀመረበት ጊዜ ጀምሮ ተቋርጦም ከነበረ እስከ ተቋረጠበት የዚህ ሰው የትራክ ሪከርድ ከዚህ ልጅ ህይወት ጋር በተገናኘ ያደርጋቸው የነበሩትን ማናቸውን መንገዶች የኦሮሞ ህዝብ ሊከታተለው ይገባል። አሁን መንግስት ይከታተልልኛል ብለን ተጠብቅ ነገሮች ወደዛ የሚያዞሩ ከሆነ መንግስት በዚህ ጦርነት የመንግስትን መዋቅር ገዝተዋል ዱርዬዎች ወንበዴዎች የሚልበት ምክንያት ለዚህ ነው። እነዚህ ባለሀብቶች ባላቸው ገንዘብ የሚፈልጉትን ለማድረግ
ለምሳሌ እንዲህ ብዬ ባስብስ አንድ ሴት ይሄን ልጅ ትፈልገዋለች ልበል። ለሚጊቡ የሰናሪዮ እቸገራለሁ ብዙ ነገሮች ማውራት። ለሚጊቡ የሰናሪዮ አንድ ሴት በሁለት መንገድ ሁለት ምሳሌ ልስጣችሁ። አንድ ሴት ይሄን ልጅ ትፈልገዋለች። ይሄን ልጅ ስለምትፈልገው እቺ ልጅ እያለች ልጁን ማግኘት አትችልም። ኦኬ ይሄ ልጅ እያለ እቺ ልጅ እያለች ልጁን ማግኘት ስለማትችል ልጁን ዞር ማድረግ ልጅቷ ዞር ማለት አለባት። ስለዚህ ምን ታድርግ? ይሄን ለሚያገለግላት ባለሀብት እንደተለመደው ከዚህ ፊት ጀምሯልና ራሷን እየሰጠች ስጋዋን እየሸጠች ስራው እንዲፈጽምላት ጠይቃለች። ለጊዜ በምስጥር ከዚህ ጋር ትሆናለች። ለዚህ ደግሞ ባለጌው እንደ ሰይድ አህመድ አይነት ዱርዬ ልክስክስ አሉ እዛ ሀገር ላይ። በገንዘቤ ግርማ ያከብረኛል ብለህ እንዳትጠብቅ። ልክስክስ ብዬ ነው የምጠራው፣ ምክንያቱም ስራውን ስለማውቀው ነው። ሰው የሚከበረው በማንነቱ እንጂ በገንዘብህ አይደለም። ሰው ማከብረው እኔ በስልጣን አይደለም፣ በማንነትህ ነው። ባለ ስነ ምግባር ነው። ለሰው ልጅ ባለህ ክብር ነው። ለሴት ልጅ ባለህ ክብር ነው። እንደ ሰይድ አህመድ ዱርዬ ልክስክስ ሚስት ቤት አስቀምጦ ቦሌ አካባቢ የተከፈቱ ቡቲኮች አብዛኛዎቻቸው የባለ ሀብቶች ናቸው። በተለይ የኦሮሞ ባለ ሀብቶች ልክስክሶች፣ ፖለቲካ ውስጥ በደንብ ስለማውቃችሁ ማለት። የዛሬ 5 ዓመት 6 ዓመት ኢትዮጵያ በገቡ ጊዜ አንዱን በቪዲዮ ተጠላልፈው አሁን ከሚዲያ ላይ ሲጮሁ ሚዲያ ላይ ድምጻቸው መስማት ራሱ አልፈልግም። ምክንያቱም ትራክ ሪኮርዳቸውን ስለማውቅ 6 ኪሎ ክቹ ህጻናቶችን ሲደፍሩ ቪዲዮ ይቀዳዳሉ የኛ ፖለቲከኞች። ማውራት የማልፈልገውን ብዙ ልፈተን አልፈልግም። ንቄ ጥየዋለሁ፣ አስጠልቶኛል፣ ማየት አልፈልግም። በዛው ነው መጣው እንፈልግ ቆሻሻ ስራ ማለት ከኛ ጋር ወርደው የጩጬ ጨዋታ መጫወት ይጀምራሉ። ከዛ በኋላ እንትን ካረክ እንትን ለጥፋል እንትን አርግ ለሚስት ተሰጠላሉ እየተባባሉ ፖለቲካ እዚህ ውጪ ስራቸው ወይም አይግባቡም። ከሚዲያ ላይ ከተለያየ ቦታ ይጫዋሉ። እነዚህ ታሪኮች አሉ። ሀዌቨር ትልቅ ትኩረት ይደረጋል ማለት ነው። ኦኬ አንዱ ዓለምን ለማግኘት እቺ ልጅ መሄድ ስላለባት፣ እቺ ልጅ ደግሞ ባለ ሀብቶች ናቸው ማስወገድ የሚችሉት ሀብት ስላላቸው ገዳይ ባለሙታ ማያ መቅጠር ስለሚችሉ። ኦኬ በዚህ ጉዳይ ላይ ከጥቂት ቀናት በኋላ ያለውን እናይና ከወንጀል በተለይ ከዲቴክቲቭ ፕሮፌሽን ካላቸው ፖሊስ ወዳጆቻችን ጋር እዚሁ ቲክቶክ ላይ አብረን እንገናኛለን፣ እናየዋለን። እንደ መግቢያ ነው ማለት ነው። ስለዚህ መንግስት አሁን ትኩረት ማድረግ ያለበት ህዝብን እንዲያዙ መጠየቅ ያለበት አንደኛ አንዱ ዓለም ጎሳን የሚፈልጉ ሴቶች፣ በፍቅር የሚፈልጉ ሴቶች ትልቁ ማፕ ናቸው እነሱ። አንድ እሱን ለማግኘት እቺ ልጅ ማጥፋት አለባቸው። ያውቃሉ እቺ ልጅ እሱ እጮኛ መሆኑ ማንም ሳያውቃል። እቺ ልጅ መኖሯን እያወቁ ከሱ ጋር ግንኙነት ማድረግ የሚፈልጉ እሱን የሚፈልጉ ሴቶች ትልቁ የዚች ልጅ ገዳይ ቦታ ለማድረስ ማፕ ናቸው። ብሪሊየንት የሆነ ማፕ። ኦኬ ራሷን ለሆነ ባለሀብት እየሸጠች ይህን ስራ እንዲፈጽምላት ማድረግ ትችላለች። እንደነ ሰይድ አህመድ አይነት ባለጌ ስዳደግ በገንዘቡ የሚመካ ለሴት ክብር የሌለው ምራጪ ባለሀብቶች አሉ። ፈጽምልሻለሁ ግን የፈለግኩትን ጊዜ ላግኝ ይችላታል። በጣም ቆንጆ ሴቶች አሉ። ሂድና እናትን ግደል ብትላቸው እናታቸውን እየገደሉ መጥተው እንተኙ የሚያስደርጉ። ስለዚህ እነኚህ ሴቶች ለባለ ሀብቶቹ የሚፈልጉትን ሆነዋል። ከዛ በኋላ ልጁን እናገኛለን በሚል ልጅቷን ዞር አድርገዋታል። ይሄ አንዱ ሴናሪዮ። ስራውን የሚሰራው መንግስት እንዲያነቅ ቁማር እንዲያነቅ ቆሻሻ አይጫወትልህም። አየህ፣ ለዚህ ነው መንግስት ላይ አትከተል ገዳዩን ታጠፋዋለህ የሚል። ስለዚህ ትኩረቱ አንደኛ አንዱ ዓለምን በፍቅር የሚፈልጉ ሴቶች ላይ ከፍተኛ ምርመራ የህግ ቁጥጥር ስር ተደርጎ ቼክ መደረግ አለባቸው። ከነኛ ሴቶች ጀርባ ባለሀብቶቹን ታገኛቸዋል። ከነኛ ሴቶች ጀርባ ባለሀብቶቹን ካገኘ የባለሀብቶቹ ጥቅም ከዚህ ሴቶች ጋር ምንድነው የሚለውን መንግስት በምርመራው በሙያው ይደርስበታል። የነዛ ሴቶች ልጁን መፈለግ ብቻ ሳይሆን ከነዛ ሴቶች ጀርባ ያለው ባለሀብት ከባለሀብቱ ጋር ያላቸው ግንኙነት ምንድነው? ባለሀብቱ ከነኚህ ሴቶች ምን ይፈልጋል? Now that will show you a clear way what makes a subject to the death of this young lady. እደግመዋለሁ። አንደኛ አንዱ ዓለም ጎሳን ዳንኪራ ቤት፣ ጭፈራ ቤት፣ ዝላይ ቤት፣ ፈንጠዝያ ቤት የእግሩን ካልሲ እንኳን አግኝቼ ብልስ የሚሉ ሴቶች አሉ። እሱም በፍቅር የሚፈልጉት እነኚህ ሴቶች ኢሚዲየትሊ ቁጥጥር ስር ማዋል። እነኚህ ሴቶች ደግሞ ለማግኘት የልጅቷን ጓደኞች መያዝ፣ በልጅቷ ጓደኞች በኩል እነዚህ ልጆች ማግኘት ይቻላል። እነዚህ ልጆች በህግ ቁጥጥር ስር ካዋልክ በኋላ ከነዚህ ልጆች ጋር ያለው የባለ ሀብት ግንኙነት ከጀርባቸው ትራክ ሪከርዳቸውን ማየት ነው። ከባለ ሀብቶቹ ጋር የሚያገናኛቸው ምንድን ነው? ባለ ሀብቶቹ ከነዚህ ልጆች ጋር ያላቸው ትስስር ምንድን ነው? እነዚህ ነገሮች የዚህችን ልጅ ገዳይ ፍንትው አድርጎ ስለሚያሳይ በአንድም በሌላ ከሴቶች የዚህች ልጅ ሟች ይገኛል። ከባለ ሀብት የዚህች ልጅ ሟች አቀናባሪ ይገኛል። ከደህንነት አካል በገንዘብ የተገዛ ገዳይ 3 አካላቶች መገኘት ይችላሉ ብዬ
ስለምጠረጥር በዚህ አቅጣጫ ላይ ፎከስ ብታደርጉልኝ፣ የተሳሳትኩት ነገር ደግሞ ካለ የመሰላችሁ በጨዋ መንገድ ብትጽፉልኝ አነባለሁ። ለእኔ የሚታየኝ ይሄ ነው። ይሄንን ዝም ብሎ ከመሬት ተነስቼ ሰው ከነበረው የዛሬ 3 ዓመት ትራክ ሪከርድ ተነስቼ ልጁን ከከበቡት ሪከርዶች ተነስቼ ይሄን ነገር ብያለሁ። ለእኔ የሚመስለኝ ይሄ ነው። ከዚህ ውጭ ያሉት መንግስት ገደለ፣ ብልጽግና ነው፣ ኦፒዲዮ ነው። ይሄ ቆሻሻ የማይጸዳ የበከተ ፖለቲካ ነው። ፕሮፓጋንዳ ነው የምትሰሩት። ይሄ ለፖለቲካ አይሆንም። ሚዲያ ላይ የማይረባ ፖለቲካ ማውራት መሬት ላይ ስራ ማድረግ አይደለም። ሚዲያ ላይ ወሬ ማውራት ስራ አይሆንም። ወደ ስራ ሊመነዘር የሚችለው ሚዲያ ላይ ስላወራ ሳይሆን መሬት ላይ የሚደረግ ነገር ካለ እሱ ነው ጉልበት ያለው። do you have the capacity on the ground? that the question እንጂ ፕሮፓጋንዳ ማውራት ምን ማለት ነው? ደጋፊ ያበዛላል፣ አንበሳ ይሰጡሃል፣ ምናምን ብስኩት ምናምን እየሰጡ ደግንት ልታገኝ ትችላለህ እንጂ ፋይዳን ቀብ ከናፉ አፋን በኦሮምኛ ነው ልድገመው ዲክማና ጎዳ አማ ሞቱማን ሳተው ኡመኔ ኦሮሞ እጆለ ሚዲያ ከነራ ጅርተን አከ tokkotten ani laala akkalaman laala isa tokko afaan amaariffaatiin jedheera, isa lammaffaa afaan oromiffaatiin deebisa. Lamaanuus garuu sinittani afaan oromooti. Inni tokko micayyoo tana fakkeenyaaf dubartoonni biyya san keessa jiranii gurbaa kana barbaadu. Andu'aalem Gosa, of course, he's a brilliant singer by the way. Okay, he's so talented, he's so gifted, he's such pragmatic singer by the way. በጣም ኢኒሺዬቲቭ ዳይናሚክ የሆነ ልጅ ነው። at good age, good standing, good singer with good voice and ያለው መሴጅ መልእክቱ ላይ በጣም ጥልቅ ነው። በጣም ጎበዝ ልጅ ነው አንዱዓለም። having that in mind ይህን ልጅ የሚፈልጉ ሴቶች ijoolleen kana barbaadan dubartoonni isa barbaadan micayoon tuni bakka inni jirtu isheen jirtutti gurbaa kana argachuu hin danda'an. Why? By the way, Andu'aalem nama gaariidha, amanamaadha, too far I know. hamma maatii isaati irratti xiqqoo beeku jechuudha. Isa argachuudhaaf micayoon tuni baduu qabdi. Micayoon tuni baduudhaaf immoo warra dubartootaa sun balleessuu hin danda'an. So nama isaanii balleessuu bitatu jechuudha. Akkamitti bitatu? Of gurguru, foon isaanii gurguranii sagagaltummaatti galu jechuudha. Sagagaltummaa karaa irratti dhaabbatan sana doon ta'in abbootii qabeenyaa warra mucaa kana dura marsanii turan santu isaan akka hojii kana hojjetan godhatu. Akkam godhu? Of kennuun jara sanitti wajjin gangalatu jechuudha. Hamma guyyaa abbaan qabeenyaa sun tole jedhee ijoollee tana balleessutti itti fayyadama gaafa barbaade. Gaafan barbaadee sitti fayyadamuu danda'a reedhaanii rakkoon qaboo jetteen akka barbaadeetti itti fayyadama. Micayyoo tanaaf garuu boolla qota jechuudha. So horii isaatiin ajjeesaatti qaxara. ኩድቢ ዘበኛ ሊሆን ይችላል። የኢትዮጵያ እኮ ሆቴሎች የኢትዮጵያ ቢልዲንጎችን የሚጠብቁ ብዙዎቻቸው ካድሬዎች ናቸው። ዲዩ ኖቲስ ከመሬት ተነስቼ አይደለም። በተለይ ትልልቅ ሆቴሉ አሁን እያንዳንዱ ኮንዶ ጠባቂ ካለው ጠባቂ ስራ ፈላጊ ብቻ አይደለም፣ ሌላ ሚሽን አለው። እየተሰጠውን ሚሽን በፈለገበት ቦታ ገብቶ ይሰራዋል። ይሄን ለማድረግ የሚያስፈልገው ቢልዲንጉ አንድ ማስተር ቁልፍ አለው። ቢልዲንጉ ማስተር ቁልፍ አለው። ኦኬ፣ ቢልዲንጉ ማስተር ቁልፍ ካለው ልጁ ላይ በጣም ፎከስ እንዳይደረግበት ከምጠይቀው አንዱ የቢልዲንጉ ማናጀር ማን ነው? የቢልዲንጉ ማስተር ቁልፍ በእጃለው። እሱም በፖሊስ ቁጥጥር ስር መዋል ያለበት። ምክንያቱም ገዳይ ለዘበኛው ዳጎስ ያለ ገንዘብ ከሰጣው ወይ ራሱ ሄዶ ይጨርሰዋል ወይ ደግሞ ባለሙያ ይገባል። የሚገባው ባለሙያ የአንዱዓለምን ወይም የዚች ልጅ አፓርትመንት ውስጥ ለመግባት በር ማንኳኳት አይጠበቅበትም። ማስተር ቁልፍ አለው ቢልዲንጉ። ማስተር ቁልፍ አለው የሁሉንም ክፍል ያ በቢልዲንጉ ኦፕሬሽን ወይም ደግሞ በዛ ሀገር ምን እንደምትሉት አላውቅም። ዋና እንትን ውስጥ እጅ ላይ አለ። ቢልዲንጎች የራሳቸው የሆነ ማስተር ቁልፍ አላቸው። ለእሳት አደጋ ለሆነ ችግር ቢፈጠር እሳት አደጋ ቤት ባሌለችበት ቦታ ቤት ውስጥ ቢቀጣጠል እሳት አደጋ መጥቶ ያንን ከቢልዲንግ ሜንቴናንስ ያገኘዋል፣ ከቢልዲንጉ ከማኔጀሩ ያገኛል። ያንን ቁልፍ ወስዶ ከፍቶ ነው እንትን የሚያደርገው። ስለዚህ በገንዘብ ያይገባና የአንዱዓለምን ቤት ገብቶ እቺ ልጅ በመስኮት ወርውሮ ለመግደል ልጁን አፍኖ ልጅቷን ወርውሮ ለመግደል የነሱን በር ማንኳኳት አይጠበቅም፣ ከፍቶ ይገባል በማስተር ቁልፍ። ለዚህ ነው ቢልዲንጉ ከፍተኛ ቁጥጥር ወይም የህግ ቁጥጥር ስር ገብቶ ሊጠየቅ ይገባል፣ ማኔጀሩ ጭምር። ይሄም አንዱ ነው። አይ ሆፕ በዛ ሌሊት በሩን የከፈተ ቁልፍ ስለሚታወቅ ይሄ አንዱ ነው። ዱበርቶኒ ሙጫ ከነ በርባደ ሚጫወተነ ከራወረ ሴራው ጂን አጀሲሱ ደንደው ደህንነት ያሉት አካላቶች ወንተ ከና ከተርካፈተ ሆሪ ፍተን ይደቁ ደንደው so there are people need to focus on okay building manager
not only building manager who has access to the master keys room የዛሬ ዓመት ሊሆን ይችላል 2 ዓመት ሊሆን ይችላል it doesn't matter የቢልዲንጉ ማስተር ኪ ያለበትን ቦታ አክሰሱ ያለው ማን ነው የቢልዲንጉ ማስተር ቁልፍ 5 ፎቅ አለው ልጅቷ 20 10 ይኑረው whatever it is አንድ ማስተር ቁልፍ ግን አለ who has access to that building okay ያ ፕሪንት ተደርጎ ሊወጣ ስለሚችል በገንዘብ ስለዚህ ማኔጀሩ ሰርቪላንስ ስር መግባት አለበት ግንባር ቀደም መጠየቅ አለበት ዘበኛው መጠየቅ አለበት ዘበኛው የቢልዲንጉ ማኔጀሩን ስትይዘው ማን ነው እዚህ ቁልፍ ጋር አክሰስ የሚኖረው ኤገሌ ይኖራል ኤገሌ መቼ ይገባል ቢልዲንጉ ካሜራ አለው ኤገሌ ዝም ብሎ ስለሚገባ አለ ምን ይሰራል ማስተር ቁልፍ ያለበት ቦታ ላይ ምን ነው ስራው ምን ያደርጋል ይሄን ቁልፍ በእጃቸው ያላቸው ነው ማለት ከስተመር ሰርቪስ እጃቸው ላይ አለ ቢልዲንጉን የሚያከራዩ ለዚህ ቁልፍ አክሰስ አላቸው ስለዚህ እነዛን አካላቶች ቁጥጥር ስር አውሎ መጠየቅ ነው ምክንያቱም ገዳ ይገባል በር ማንኳኳት የለበትም በማስተር ቁልፉ ከፍቶ ይገባል ልጁን ያፍነዋል ልጅቷ ወርውሮ ይገላል ባለሀብቶች ይሄንን ክፍያ ይከፍላሉ ይሄን ስራ እንድሰራላት የፈለገችው ጋላሞታ ሴት ልጅቷ ሞቶለታል አሁን ከዚህ በኋላ ልጁ ባዘነበት በቆዘመበት ጊዜ ይሄ ጊዜ ይረሳል ቀጥሎ ልጁን አገኛለሁ የሚል የደካማ የጋላሞታ ካልኩሌሽን የሰሩ ሰዎች ይሄ ወንጀል ሰርተዋል ብዬ ተረጥራለሁ ይሄም አንዱን namni biraa mooyyuu namni mucaa kana gaddisiisuu barbaadu moo jiraachuu danda'a okay namni mucaa kana gaddisiisuu barbaadus jiraachuu danda'a gurbaa kana gaddisiisuudhaaf maal godha something namni mucaa yoo tana barbaadus jiraachuu danda'a gaafa isheen diddu atis kanan gootu jechuu ni danda'a that one is actually very minimum ያ አንዳንድ ወንዶች የሞኝ ጨዋታ ሊጫወቱ ይችላሉ እኔንም ማንተ ከሆነ እገልሻለሁ የሚል አይነት doesn't make sense ነገር ግን አከ inni mucayyoo tana fuune kan barbaadu kan mucaa kana miidhuu barbaadu hoo jiraate garuu they can also go this way both way karaa lamaaninu abbootiin qabeenyaa kun kana hin taphatu maaliif abbootiin qabeenyaa nama tokko nama lama miti nama sadi nama afur qabu nama dubartii bakka isaan barbaadan geessuuf fakkeenyaaf የሆነ ሆቴል ይዝና ደውሎ እንትናን እዛ አምጣልኝ ይላል የፈለገበት ቦታ መኪና ተገዝቶ ተሰጥቶታል እያንቀለቀለ ልጅቷን እዛ ሆቴል ያመጣላታል እዛ ተጫውቶ ጨርቅ አርጓት ለቆ ይሄዳል ስለዚህ በፈለጉበት ሰዓት በፈለጉበት ሆቴል ውስጥ ደስ ያላቸውን ሴት ልጅ እያመጡ እየደፈሩ ይለቃሉ መደፈርም አይባልም ሌላ ቋንቋ ስለሌለኝ ነው ምን ማለት እንዳለብኝ አላውቅም ይሄን አገልግሎት የሚያገለግሉ አርቲስቶች ናቸው ሴቶችን የሚያመጡ የሚመልሱ አርቲስቶች ናቸው ስንቶቹ አላቃቸውም ብዙ ናቸው እኔ ማዳን የምፈልገውን ብቻ ነው ያወራሁት ይሄ ውሸት ከሆነ ውሸት ነው በሉና በቃ እኔን ተውኝ እውነት ደግሞ ከሆነ ማቀው ነው መንግስትም ሴቶችን ተጠቅሞ ፖለቲካ ይሰራበታል ባለሀብቶችም ሴቶችን ተጠቅሞ ሴትን ተጠቅሞ እዛ ሀገር ውስጥ የማይሰራ ብዙ ቆሻሻ ነገር ለምሳሌ አንድ ቅርብ ጊዜ አንድ ነገር ሰማው ትክክለኛ ከኦሮሞ ነጻነት ግንባር ውስጥ የወጡ ሰዎች የወጣ ሰው ነውና መንግስት ብር ሰጠዋል መኪና ሰጠው ሚዲያ ላይ ያቀረበው በጫካ ላይ የቀሩት ልጆች ይሰድባል እና እንደፈለገ ቀያውራል ሚዲያ ላይ ቀርቦ በቃ ተወዱ እንትን ብሏል አንድ ኢሌ ሆቴል ነው አሉና እዛ ብር የተዋዋለው ብር ሊሰጠው ስለሆነ ሁለት ሴቶች በሳምሶናይት ብር ይዘው ይሄዳሉ ሆቴል ኦኬ ዲቴል ካወራውት ሰውየው ስለሚታወቅ ሆቴሉም ስለሚታወቅ ብዙ አልፈለኩም ጦሩን ክዷል ገብቷል እና ሁለት ሴቶች በሳምሶናይት ካሽ ብር ነው ይዘው የገባው በባንክ ተሰጠ እንዲባይ በካሽ ነው አትሰጠኝም እንዳይል በካሽ ሰጠዋል ስለዚህ ብሩ ባይኖርም ችግር የለው ሉክ አት ዘ ጌም እንዴት አይነት ዛገር ውስጥ የሚሰራው ስለዚህ ሁለት ሴቶች ብሩን በካሽ ይዘው መጡ ኦኬ ሰውየው ሆቴል ነው ያለው ሴቶቹን አማሏቸዋል ያቃቸዋል ኢን ሴንስ ቅርብ ነው በቃ ግንኙነት ሊፈጽም ከነሱ ቆንጆች ናቸው በጣም ቆንጆች እንዴ እነዚህ አይቶማ ሰው ብዙ ነገር ላይ ሁሉ ይችላል ሴቶቹ ሆቴል ገቡ ሰውየው ቪኤት መኪና አለው የራሱ ሳይሆን መንግስት የሰጠው ማለት ጠባቂ አለው መንግስት ተወጣ መኪናውን ትቶ ሆቴል ውስጥ ገብቷል ብሩን እየጠበቀ ነው ሲጠብቅ ብሩን ይዘው የመጡ ሴቶች ናቸው ኦኬ አንደኛ ሴቶቹ እንዲያድርገውኛል እንዳይል ብሩን የሚያጣበት መካኒዝም አሳፋሪ መሆን አለበት ስላ በዛ አፉን ዘግቶ ዝም ነው የሚለው ስለዚህ ሴቶቹ ገቡ እና ከሴቶቹ ጋር ተንከባለለ እና ሻወር ሊወስድ ገባ ሲገባ ሴቶቹ እዛ ሻወር ውስጥ ቆለፉበት ሰውየው ላይ ተቆለፈ ሰውየው ለቀን እዛ ሆቴል ውስጥ ነው እኔ ከፈተለት የለም ብሩ ተመልሷል ሄዷል ቆለፉ ብሩን ይዘው ሄዱ
ከሁለት ቀን በኋላ ቢልዲንግ ማኔጀር መጥቶ በሩ ሲከፍተው መኪናውም የለም ጠባቂውም የለም ብሩም የለም። እንዲህ እኮ ሆንኩ ስል እንዴ እኛ እኮ መኪና የሰጠን በስነ ስርዓቱ እንድትጠቀም ጠባቂዎች ምግብ በብላት ባለባቸው በጊዜ እንዲበሉኛ አንተ ማይሆን ቦታ መኪና አቁመ ያው መንግስት መኪና ሁለት ቀን ተጠርቶ መኪናውን ተደርጎ በፓርኪንግ ምንም ተደርጎ ብሎ ዝባዝንኬ ሰጡት። ከዛ በኋላ ሰውየው አሁን ይኑር አይኑር ይለምን ምን ይሁን አይታወቅም። ይሄን የሰማሁት ከሁለት ወር በፊት ነው። ይሄን ስራ የሰሩ ሴቶች ናቸው። ሁለተኛ አዳማ ውስጥ የዛሬ 3 ዓመት ተናግሬያለሁ፣ ድጋሚ አልደግምም። ሴቶች ለፖለቲካ ፍጆታ ባለሀብቶችን ለማጥመድ ወረ ሰቦናታ አንከነ ሰካሉዳፍ ሞቱማን ሲት ፈየደሜራ ባለሀብቶቹም ከመንግስት ለምዶ አሁን ለወሮ በላ ስራቸው ሴቶቹን ይጠቀሙባቸዋል። ይሄ ሁኔታ በጣም በጣም ኢትዮጵያ ውስጥ እየተስፋፋ ሆኗል። ወንጀሉ የረቀቀ ሆኗል። ስለዚህ ይሄንን የረቀቀ ወንጀል ሰዎች ለራሳቸው ጥቅም ሲሉ ስለሚያደርጉት በዚህ ጥቅም ምክንያት እቺ ልጅ ለሞት ሰለባ ሆናለች። ስለዚህ ይሄን ጉዳይ ፖለቲካዊ ማድረጉን ትተን ወደ እንትን ፎከስ ማድረጉን ትታችሁ ቅድም እንዳልኩት ነው የዚህ ልጅ ፈላጊ ሴቶች እነማን ናቸው? እነዛ ሴቶች የዚች ልጅ ሞት ፈላጊ ናቸው፣ ጠንሳሽ ናቸው። እነኛ ሴቶችን ዘርዝሮ በህግ ቁጥጥር ስር ማድረግ ነው። እነኛ ሴቶች ጀርባ ያለው ባለሀብት ማን ነው? ትራክ ሪኮርዶቻቸውን መያዝ ያስፈልጋል። ባለሀብት ብቻ አይደለም፣ ሆቴል ቤት፣ ዳንኪራ ቤት፣ ፕሮቶኮል ጠባቂ፣ የሴተኛ አዳሪዎች ጠባቂ ምናምን አሉ፣ ጋንግስተሮች። እነዚህን ሁሉ ቁጥጥር ማድረግ አደኢንዶ ዘዴ ባለሀብት ታገኛለህ። ባለሀብቱን ካገኘኸው ባለሀብቱ ከነኛ ልጁን ከሚፈልጉ ሴቶች ጋር ያለው ግንኙነትስ ምንድን ነው? ኦልሬዲ ልጁን የምትፈልግ ከሆነ ከዛኛው ጋር ያለውስ ምንድን ነው የሚል ነገር አለ። እነዚህ ነገሮች ባለሀብቱ በገንዘብ ገዳይ ይገዛል። የመንግስት መዋቅር ውስጥ ያሉትን በገንዘብ ይገዛል። ፖሊስ ይገዛል፣ ደህንነት ይገዛል፣ በግድያ ባለሙያ የሆኑትን ይገዛል። ልክ ሃጫሉ ሁንዴሳ ገዳዮቹን እኮ ማቅ አይደለም እኮ ድምፁን ስንሰማ አንዳንዱን እኮ የሚያውቀው ሃጫሉ አኒቤ ሃጫሉ ካለ እኔ እኮ ሃጫሉ ነኝ ልትገለኝ ነው ወይ ሃጫሉ እኮ ነኝ ካለ የሚያውቀው ነው። ገባ? በገንዘብ የተገዛ አረመኔ ነው። ኪዩ ማይቹል ሶ ዊ ዶንት ኖ። ይሄንን መንገድ ነው መከታተል እንጂ የልጅቷን አንዳንድ ጊዜ ከልጁ ጋር አልታ ሊሆን ይችላል። አሁን ዝም ብለን በሞኝነት የምናየው ከሆነ ቤት ውስጥ የነበሩት እሱና እሷ ከሆኑ ምን ሆና ነው እሷ ተነስታ ከዛ የወረወረችው? ከሱ ጋር በምን ብትጋጭ ነው? ምን ቢሆን ነው? ምን ነገር ነው የምትተነትኑት? እሱ ጥሩ ነው፣ ግን ዋናውን ነገር መሄድ ያለብን አንደኛ አርቲስት ነው፣ አይኮኒክ የሆነ ልጅ ነው። ኦኬ፣ ከጀርባው ያሉትን እነዛን መከታተል ያስፈልጋል። ሁለተኛ የልጅቷ ጓደኛ ሴቶች አሉ፣ የምጽፏቸውን ጽሁፎች አይቻለሁ። እነኛን ጽሁፎች ልጆቹ ኢሞሽናሊ ወደ ሆነ ነገር ሊተረጉሙት ይችላሉ። ትርጉሙ እንደ ልጆቹ ሳይሆን ጽሁፎቻቸውን ይዘው ግን ለሌላ በሙያ የሚተነተን ትንታኔ ሰጥቶ ገዳይ መከታተል በጣም ጥሩ። ለምሳሌ ፌስቡክ ላይ ሼር ያደረኩት አንድ ልጅ እንዲህ ብላለች፣ አፋችን ውስጥ ውሃ ስለሞላ ነው እንጂ የምንናገረው ነበረ ብላለች አሳ ይላል ትርጉሙ። ምን ማለቷ ነው? የማውቀው ነገር አለ እኮ እያለች ነው። እንዳልናገር ቸግሮኛል እያለች ነው። ስለዚህ እሷን ልጅ ጋር አንድ ትልቅ ነገር ይገኛል ማለት ነው። አደባባይ ነው ያለው። ህግ ካለ ኢሚዲየትሊ እንደዚህ አይነት ነገር ልጅቷ ጋር ነው የምትሄደው። ኦኬ ብሻንቱ አፋኑ ጅራ ማለ ወነ ዱበኑ እንቀምነ ጀቴ ቁርጡሚ ነው። ኦኬ ምንድነው አፍሽ ውስጥ ያዘው? ስለዚህ አሁን የምትናገረው ብቻ ሳይሆን አፍሽ ውስጥ ያለው ምንድነው የሚለውን አለ ብላለች መጠየቅ ነው። እሱ ግልጽ ነው እዛ እንጂ ፌስቡክ ላይ ብዙ ነገር ማለት ቲክቶክ ላይ ብዙ ነገር ማለት ጥሩ አይደለም። ልጅቷን ያዟት። ልጅቷ ፍንጭ ሰጣለች። ልጅቷን ለመጉዳት አይደለም፣ በክፋት አይደለም፣ ግን ፍንጭ ሰጣለች። የምታውቀው ነገር አላት። አንደኛ ሴት ነች፣ እቺም ሴት ናት። ጓደኛ ማቾች ናቸው። ሪአሼት ሰው የምታውቀው ነገር አለ፣ ለጓደኛዋ የምትነግረው ነገር አላት። የምታውቀውን ነገር ነው በጽሁፍ ያስቀመጠችው። ቢሻንቱ አፋኑ ጅራ ማለ ዋንዱ በኑ አብኔት ሚት ጀቴ ቁርጡ ሚን ያለች። ስለዚህ አፏ ውስጥ የሆነ ነገር እንዳለ ልጅቷ እየነገረች ነው። እሷን ይዘህ ባለሀብቶቹ እሷንም በሌላ መንገድ ሊጎዷት ስለሚችሉ ይሄኔ ፔጇን ስለተከታተሉ ስለ አስጠንቅቋትም ሊሆን ይችላል። እሷን ባይ ኤኒ ሚንስ እሷ ልጅ የምታውቀው ነገር በብዙ ርቀት ወደ ገዳዮቹ ወደ ወንጀሉ ያቀርባል። ምንድነው የምታውቂው ብላችሁ ጠይቁ። ኦኬ። ስለዚህ እነዚህ ነገሮች መከታተል ጥሩ ነው እና የብላቴናዋ የዚች ልጅ ሞት ጀርባ የነዚህ ባለሀብቶች እጅ አለበት ብዬ ስለምጠረጥር እሱ ነው የምወስደው። ሁለተኛ እዚህ ሚዲያ ላይ አንድ ነገር ደግሞ አይቻለሁ። ዶንት ቲንክ ኦፍ እኔ እንደዛ አልገዛው አልባይ በጭራሽ የማልገዛው ነገር አለ።
ትዝ ይለኛል የዛሬ 3-4 ዓመት ጫላ ቡልቱሜ ላይ የሚደረግ ደቦ ነበር። እኔ ሚዲያ ስከፍት የሱን ዘፈን ስከፍት እዚህ የሚገቡ ሰዎች ሁሉ ይወጣሉ። ጫላ ቡልቱሜን ዲሂማናይዝ የማድረግ ስራ ሲሰራ ነበር ረጅም ጊዜ። ወንድሜ እሱ ያን ጊዜ በትግል ጊዜ በሚችለው ጊዜ ያወጣቸውን ዘፈኖች የኦሮሞ ህዝብ በአንድም በሌላም ማኔጅ ማድረጉን ባለማወቃችሁ ነገሮችን ብትበትኑ ግን ተጠቅማችሁበታል። ማድረግ የሚችለውን አድርገዋል። አቅሙ ነው። እሱን ልጅ ከልጁ ጋር ከዚህ በፊት ግጭት አላቸው ብሎ ሌላ ነገር ለማስባል ይሞከራል። ይሄ ጥሩ አይደለም። ይሄ ጥሩ አይደለም። ዳትስ ነገና ሁለተኛ ጫላ ቡልቱሜ አሁን ያለበት ቦታና ትላንት ያለበት አንድ አይደለም። እኔ የራሴ ወንድሞች አይኔ እያየ እቅፌ ስር በፕሮፓጋንዳ ለሞት ሰለባ ሲሆኑ መስማትና ዝም ማለት አልችልም። ይሄ ትክክል አይደለም። አቁሙት እንዲህ አይነት ሬትሪክ። ይሄ ቆሻሻ ሬትሪክ። ጫላ ቡልቱሜ ቆንጆዬ ሚስት አለችው፣ ልጆች አሉት። ሂ ቢኬም አክቹዋሊ ፕሮቴስታንት ሆኗል ልጁ ይመስለኛል። በጣም አሁን የከበቡት ሰዎች ምናልባት ሌላ እንኳን ነገሩ ተቀድሞ የነበረ ከሆነ ሙልጭ ብሎ የወጣም ባይሆን ግን በብዙ ነገር የሚቦርሹ ጥሩ ሰዎች እጅ ነው የገባው። ኦሮሞ ደጀሪኩን አቦቲን አሜንታ ፋርፋቶን ኢሰመርሰን ይጅራል ናው ሂ ኦልሬዲ ጌታ ኢንፍሉዌንስድ ኦልሬዲ። እንደው ሌላ ነገር እንኳን ብታሰብ ዩ ካን ናት ቲንክ ኦፍ ሂም ናው። ይሄ ጤነኛ አይደለም። ጤነኛ አይደለም። ትላንት እኔ ከሆነ ሰው ጋር ስለተጋጨው እሱን አምጥቶ በሀሳብ ማንሳት ይቻላል። ግን ኢን ዲስ ኬዝ ነው። ጫላ ቡልቱሜ ሰዎች የሚዘምቱበት ከሆነ ቦታ ወደ ሆነ ቦታ ራሱን ስለቀየረ መብት አለው። በራሱ ህይወት ላይ ግርማ ወሳኝ አይደለም። ለዚህ ነው አንዳንድ የኦሮሞ ምሁራኖችንም በሰኚ ነጋሳ ላይ እንኳን ብዙ ነገር ሲናገሩ ትላንት ጀግና ስትለው የነበረው ዛሬ አይ እኔ ህይወቴን በቃ አልፈልግም ብሎ ካለ ገንቱን ልትለው አይገባም። ጉፉን ልትለው አይገባም። የራሱ ህይወት እኮ ወዶ ላይ ለጥይት የሰጠውን ህይወቱን በቃ ከዚህ በኋላ ይበቃኛል ካለ መብት አለው እኮ ብሮ። ሄይ መብት አለው እኮ እንዴ! ለምን ለኔ የቆሻሻ ፖለቲካ አልሞተልኝም ብሎ ገንቱን ሰው ትክክል አይደለም። ይሄ የሰውን መብት መግፋት ነውና አንዳንድ ነገሮች ሚዲያ ላይ አታበላሹት። እኔ አሁን እነኛ ሴቶች ላይ እነዚህ ባለሀብቶች ላይ ፎከስ አድርጉ። ቢልዲንጉ ላይ ፎከስ አድርጉ። እጃችሁ ላይ ያለ ነገር ላይ ፎከስ አድርጉ። እነዛ ነገሮች በትክክል እነኚህ ሶስቱ ነገሮች ላይ ቁጥጥር ከተደረገና መንግስት ትክክለኛ ምርመራ ካደረገ ከፎሬንሲኩ ውጤት ጋር ተያይዞ ጥሩ የዚች ልጅ ገዳይ አቅጣጫ ሴቶቹና ባለሀብቱ ጋር እንዲሁም ሶስተኛው ስራውን የፈጸመው አካል መገኘት ይችላል። አንዳንዴ ስኮፑን እንዲህ አጥበህ ስትመለከት ጥሩ ነው። ያለህን መረጃ ተጠቅመህ ሌላኛውን መረጃ አዲስ ሌላ በመንግስት በኩል ያለ ነገር ካለ ያለ መረጃ ከተሰማ በኋላ ሌላውን ሊንክ ማድረግ ይቻላል። ትንሽዬ ለሚዲያ ሊንክ ታደርግና የሚፈራገጡ ሰዎችን ካገኘ እዛ አካባቢ ሄደህ ተመረምራል። አሁን ግን ሚዲያው ብዙ ነገር ሲያቦካ ፎከስ ያጣል ክትትሉ። ስለዚህ ወደዚህ ፎከስ ማድረጉ ጥሩ ነው የሚል እይታ ነው ያለኝ። ከልብ አመሰግናለሁ ለተከታተላችሁኝ። ጥያቄ ካለ ወይ ደግሞ አይ እንደዛ እኮ አይደለም የምትሉ ካላችሁ ለኔ መጻፍ ትችላላችሁ። ሚዲያ ከነረጀርተን ከኦሮሞ ሐሜኛ ከሰኒ ሚቲ ዋን ከሰን ከንዱበኑ ኢሲን ቲክሱ ዳፊ ሲማርሰኒ ጅሩ በየሰን ከሰተቹ ባይን ከሰኒ ኡምሪ ከነረት ነመን አገፈተን ኦፊስን አገፈተን ኦፍ ደገቱ ፋይዳ ለፈ ከነረት ጅሩ ፋይዳ ማለቃን አርገሙ ዋን ተቆ አርጋችሁ ደበርባዱ ሰኔፉ የሮ ሁንዳ ፉልዱር አባቦ ፈካቱ ዋን ፈዲ ከሰኒ ሰመለ ዱዱቤን ኢሳሱ ሚን እንቀቡስንት ሙለቱ ከናፍ ኢጆሌና ቸረት ሬቅፍተን ኩኒ ለኪ ኦ ኤገዳ አይደስንት ሬቅፍተን እንጀደ ግርማን ጀተኒ ቦቦኮክቱ ባየን ከሰን ቦኮክቱለ ጋፋ ዱቴ ገሩ ኢሰናኒ ከሌሳ ሲንጀ ሰንቱ ሲባሳ ገምነታ ወደ ቀምና ገምነታ ቶኮ ሞቱማ ደንጃለተሙ ኢትዮጵያን ተተምሽን ኢትዮጵያና ተዳብድ ኢትዮጵያ ስርና ኦሮሞ ጅቢቱ ኢትዮጵያ ተዲሚት ይሽን ስርኒ ሸሱን ከቲሚት ብየከ ጅቢ የቹ ዳሚት ስርኒ ሸሱን ገሩ ስርና ኦሮሞ ኛቱ ኪቹ ኦሮሞ ኛቱ namni sirna saniin booji'ame sammuun isaa sirna saniin hamma ammaatti sakaalame borullee oromoo ofin ta'u borullee ofin ta'u sababii dhumti ummanni oromootu hawaasummaa isaa cibuu dadhabee siyaasni isaa qulqullaa'uu dadhabeeyyuu sammuu keenya keessa kan jiru kan keenya diigameeti aadaa sagagaltuu gaddeemtuu warra sanii santu mataa keenya keessa jira. Akka jaraatti yaadna siyaasa keenya yoo yaaddan akka jaraatti yaada adeemsi keenya jara fakkaata wanni hundumti keenya iyyuu jara fakkaata sinii galee jara fakkaanna kanaaf banna yaa oromoo kanaaf nan hin badduu siniin jedhe fiiguu malee gulufuu malee waan boruu nutti dhufu garuu hin laaltan yoo yeroon darbe duubatti deebisuu hin danda'an ilmaan oromoo of eeggachuudha qabdu namni afaan mi'aa harkaan waasii godhaa afaan mi'aa ebaluun bee garaan isaa qulqullu garaa isaa eessatti agarteeti ija isaa beekta malee
afaan sagalee dhageesse malee garaa isaa keessa waan baatu maalitti beektu? Hin beektu. Hin beektu. Waan garaa namaa keessa jiru ati hin beektu. Waan afaan namaa dubbatu qofa beekta. Afaan namaa wanna dubbatu yoo fudhattanillee garuu ija tokkoon immoo waan biraa ilaalaa. Ofiin dagatinaa ijoollee Oromoo isin jechaa ture. Bareedinni of nama dagachiisa. Keessattuu xiqqoo akka waan babbareedummaa tokko isinitti mul'ate nan of jejju akka malee of tuultu. Of hin tuultu.